ኦርጋኖይድ ኢንተለጀንስ ወይም ኦአይ ይሉታል። ታዲያ ምንድነው? የሰው ልጅ አይምሮ ላብራቶሪ ውስጥ በማሳደግ ልክ እንደ ኮምፒውተር ሃርድዌር መጠቀም ማለት ነው። ኤአይ እንዲሁም ሱፐር ኮምፒውተሮች እንዲሁም አሁን እጃችን ላይ የሚገኙ ስልኮች በዋነኝነት የሚጠቀሙት ቴክ ምንድነው? ሲሊከን ቺፕ ወይም ሰሚኮንዳክተሮችን ነው። ታዲያ እነዚህ ቺፖች በአይን የማይታዩ በቢሊዮን የሚቆጠሩ ትራንዚስተሮችን ይዘዋል። ለምሳሌ የአይፎን ውስጥ የሚገኘው ቺፕ A18 የተባለው ቺፕ ነው። በውስጡም እስከ 20 ቢሊዮን የሚጠጉ ትራንዚስተሮችን ይዟል። ታዲያ እነዚህ ቺፖች ባደጉ ቁጥር ብዙ ትራንዚስተሮችን መያዝ አለባቸው። ያኔ ደግሞ የቦታ እጥረት ይመጣል። ከዛ በተጨማሪ ኤአይ ብዙ ዳታዎችን ይፈልጋል ትሬን ለማድረግ። ከዛ በተጨማሪ ብዙ ኤነርጂ ይፈልጋል። ለምሳሌ አንድ ሱፐር ኮምፒውተር ወደ 40 ሜጋዋት ነው የሚጠቀመው። ነገር ግን የሰው ልጅ አይምሮ ስንት ኤነርጂ ነው የሚፈልገው? 20 ዋት ብቻ ነው የሚፈልገው። በጣም ኤፊሽንት ነው። ውስብስብ ነገሮችን በአንዴ መማር ይችላል። ከዛ በተጨማሪ ደግሞ ኒውሮኖች ራሳቸውን በጊዜ ሂደት ይለዋውጣሉ። አውስትራሊያ ውስጥ የሚገኙ ኮርቲኮል ላብስ የተባሉ ተመራማሪዎች የሰውን ልጅ አይምሮ ስፔሲፊክሊ ኒውሮኖችን ወስደው እዚህ ቺፕ ላይ ነው ያገናኙት። ከዛ እንዲማር ያደረጉት። ፒንግ ፖንግ ጌምን ታውቁታላችሁ አይደል? ታዲያ ይህንን ኒውሮን የሰው ልጅ አይምሮ ከቺፕ ጋር ያለውን ይህንን ጌም እንዲጫወት ነው ያደረጉት። ከዛ ሁሌ ይህንን ኳስ በሳተ ቁጥር ያሰቃዩታል፣ ኤሌክትሪሲቲ ይልኩበታል። በትክክል በመለሰ ቁጥር ደግሞ ስቲሙላይ ይሰጡታል ማለት ነው። ይህንን ኢንሰንቲቭ ሲያገኝ ይህ ሞዲፋይ የተደረገ ቺፕ ይህንን ጌም በትክክል ይጫወታል ማለት ነው። በዚህ ብቻ ስንት ነገር መስራት ይቻላል ማለት ነው። ታዲያ ይሄ ቺፕ አሁን ላይ ተዘጋጅቷል በቃ እና መግዛቱን ላትችላላችሁ $35,000 ማለት ነው። በጣም ፈጣን ነው። ብዙ ኢነርጂ አይፈልግም። ኤፊሽንት ነው። ችግሩ ምንድነው? ህይወት አለውና መብላት አለበት። ቴምፕሬቸሩን መቆጣጠር አለባችሁ። ከዛ ደግሞ ዌስት ማቴሪያሉን መቆጣጠር አለባችሁ። ከዛ የሚኖረው ደግሞ ለ6 ወር ብቻ ነው። በይበልጥ ሲያሻሽሉት ደግሞ ወዴት እየሄድን እንደሆነ ይገባቸዋል።